የማቴዎስ ወንጌል ምዕራፍ 1 የዳዊትና የአብርሃም ዘር የሆነው የኢየሱስ ክርስቶስ የትውልድ ሐረግ ይህ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ። ይሁዳ ፋሬስንና ዛራህን ትዕማር ከምትባል ሴት ወለደ። ፋሬስ ሄጽሮንን ወለደ፣ ሄጽሮንም ራምን ወለደ። ራም አሚናዳብን ወለደ፣ አሚናዳም ናኦስን ወለደ። ናኦስን ሳሎምን ወለደ፣ ሳሎምን ቦዔዝን ረአብ ከምትባል ሴት ወለደ። ቦዔዝ ኢዮቤድን ሩት ከምትባል ሴት ወለደ። ኢዮቤድ እሴይን ወለደ፣ እሴይ ንጉሥ ዳዊትን ወለደ። ንጉሥ ዳዊት ሰሎሞንን ከኦርዮን ሚስት ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያን ወለደ። አብያ አሳፍን ወለደ። አሳፍ ኢዮሳፍጥን ወለደ። ኢዮሳፍጥ ኢዮራምን ወለደ። ኢዮራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞን ኢዮስያስን ወለደ። ኢዮስያስ የእስራኤል ሕዝብ ወደ ባቢሎን ተማርከው በሄዱበት ዘመን ዮአኪንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ዮአኪን ሰላትያልን ወለደ። ሰላትያል ዘሩባቤልን ወለደ። ዘሩባቤል አብዩድን ወለደ። አብዩድ ኤልያቂምን ወለደ። ኤልያቂም አዞርን ወለደ። አዞር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪም ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ይህ ዮሴፍ መሲህ የተባለውን ኢየሱስን የወለደች የማርያምን እጮኛ ነበረ። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ መሲህ 14 ትውልድ ነው። ኢየሱስ ክርስቶስ የተወለደበት ሁኔታ እንዲህ ነው። እናቱ ማርያም ለዮሴፍ ታይታ ሳለች ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ደግ ሰው ስለነበረ ማርያምን በሰው ፊት ሊያጋልጣት አልፈለገም። ስለዚህ በስውር ሊተዋት አሰበ። ይህን ነገር ሲያስብ ሳለ የእግዚአብሔር መልአክ በሕልም ተገልጦለት እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያም የጸነሰችው በመንፈስ ቅዱስ ስለሆነ እርሷን ወደ ቤትህ ለመውሰድ አትፍራ። እርሷ ወንድ ልጅ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ስለሚያድን ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነው እግዚአብሔር በነቢይ እንዲህ ሲል የተናገረው እንዲፈጸም ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ተብሎ ይጠራል። አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍ ከእንቅልፉ በነቃ ጊዜ የእግዚአብሔር መልአክ ባዘዘው መሠረት ጮኛውን ማርያምን ወደ ቤቱ ወሰዳት። ይሁን እንጂ ልጇን እስክትወልድ ድረስ አላወቃትም። ዮሴፍም የተወለደውን ሕፃን ስም ኢየሱስ አለው።